በጌታ በኢየሱስ ክርስቶስ ስም ሻሎም። የተወደዳችሁ የእግዚአብሔር ብሩካን እንደምን ቆያችሁ? እንደምን ከረማችሁ? ባላችሁበት የእግዚአብሔር ጸጋ የእግዚአብሔር ፍቅር ይብዛላችሁ። እግዚአብሔር አምላክ ዘመናችሁን ይባርክ። እግዚአብሔር አምላክ ሕይወታችሁን ይባርክ። ከዚህ በመቀጠል አንድ ነገር ይዤ ወደ እናንተ ፊት ቀርቤያለሁ። ይህም ከእግዚአብሔር ቃል ነው። ያውም የእግዚአብሔር ቃል ይዤላችሁ ነው የመጣሁት። በዚህ ቪዲዮ ላይ ለምትሰሙ ወገኖች በሙሉ ከኢትዮጵያና ከአፍሪካም ውጪ በአውሮፓ፣ በኤዥያ፣ በተለያዩ ሀገራት ውስጥ ለምትገኙ ወገኖች ይሄንን ቪዲዮ ለሚደርሳችሁ ወገኖች በሙሉ ሼር እና ኮፒ ሊንክ እያደረጋችሁ ለሌላውም ማስተላለፍ ይሁንባችሁ እንዲሆንላችሁ እፈልጋለሁ፣ ይመኛለሁ። ክብር አባታችን ለእግዚአብሔር ይሁን። በመቀጠል ከማርቆስ ወንጌል ምዕራፍ 10 ቁጥር 46 እስከ 51 ድረስ 50 ያለውን እናንተ ጨርሳችሁ ማንበብ የሚችሉበት አጋጣሚ ካላችሁ እንድታነቡ በጌታ ፍቃድ በጌታ ርህራሄ ይለምናችኋለሁ። እና እኔ ከአንድ ከሱ የተወሰነውን ስንኝ ካነበብኩ በኋላ በውስጥ የእግዚአብሔር መንፈስ ያስቀመጠውን ሐሳብ ላካፍላችሁ ይወዳለሁ። እዛ እንዲህ ነው የሚለው፣ ወደ ኢያሪኮ መጡ፣ ከደቀ መዛሙርቱም ጋር ብዙ ሕዝብም ከደቀ መዛሙርቱና ከብዙ ሕዝብ ጋር ኢየሱስ ታጅቦ እየሄደ መሆኑን የሚገልጽ ክፍል ነው የምናየው። እዛ ብዙ ሕዝብ አጅቦት ሲሄድ እያለ ድንገት የብዙ ሕዝብ ጩኸት፣ የብዙ ሕዝብ የኮቴውን ድምፅ የሚሰማ አንድ አይነ ስውር አለ። በጆሮ ይሰማ ነበርና ማን ያለፈ ነው ብሎ ጠየቃቸው። ሲጠይቃቸው እነዚህ ደቀ መዛሙርቶች ፍቃደኞች አልነበሩም። ፍቃደኛ ሆነው ሊነግሩት ሊያስረዱት አልፈለጉም። ምክንያቱም በወቅቱ የደረሰው ነገር በጊዜ የደረሰው ነገር አስቸጋሪ ነገር ነው፣ አይነ ስውርነት ነው። ስለዚህ ከማህበረተሰቡ የተገለለ ሰው ነው፣ ከህብረተሰቡ የተገለለ ሰው ነው፣ ከቸርች የተገለለ ሰው ነው፣ ከማህበራዊ ሁናቴ የተገለለ ሰው ነው፣ ከትምህርት ቤት የተገለለ ነው፣ ከገበያ የተገለለ ነው፣ ከእድር የተገለለ ነው፣ ከየትኛውም ነገር የተገለለ ሰው። ተገልሎ የቆየ ሰው ለብቻው ተቀምጦ በመንገድ ዳር የነበረውን እያለፈ ያለው ማን እንደሆነ በጆሮ ስለሰማ ይህ ዛሬ እያለፈ ያለው ኮቴው ከወትረው የተለየ ኮቴ ነው። ነገስታት እያለፉ ነው፣ ቪአይፖች እያለፉ ነው። ስለዚህ እያለፈ ያለው ከቪአይፖቹም በላይ የሆነ ንጉስ እያለፈ ያለው የናዝረቱ ኢየሱስ መሆኑን አስረዱት ወይም ነገሩት። በመጀመሪያ ሊነግሩት ፍቃደኛ አልነበሩም። ሲያስቸግራቸው እና ሲያጨናንቃቸው ነው በኋላ ላይ አንተን አይመጥንህም እኮ እያለፈ ያለው ለአንተን ቁጭ ብሎ የሚያስተናግድ አይነት አይደለም እስከ ማለት ድረስ የደረሱበት ሁኔታ እንደነበረ ሁኔታው ያሳየናል። ከዚህ የተነሳ ጌታ ኢየሱስ ግን እያለፈ ያለው ኢየሱስ ስለነበረ በቃ እንደዛ ከሆነማ እኔ በዋናው ስም ነው የሚጠራው ብለው የዳዊት ልጅ ሆይ ማረኝ እያለ ይጮህ ጀመረ። ስለዚህ ጌታ ኢየሱስም ሰማ፣ አደመጠ፣ ሰማ፣ ቆመ ነው የሚለው። ከዛ በኋላ ጥሩት አለ። ሃሌሉያ! ጥሩት ስል ተጠራ። ጥሩት ስል ተጠርቶ መጣ። ይጠራሃል አሉት። ይጠራሃል ስሉት ተጠርቶ መጣ። በጌታ በኢየሱስ ክርስቶስም ዛሬ ተጠርተህ ትመጣለህ። ካለህበት ሁኔታ ካለህበት ኮንዲሽን ጠሪው ዛሬ በፊት ቆሟል። እያለፈ ያለው አያልፍብህም። ዛሬ እንዳያልፍብህ መጥራት ነው ያለብህ። ይሄ ጀግና ነው፣ ይሄ አዋቂ ነው። እንዲህ ያለ ብዙ ህዝብ አጅቦታል። ብዙ ህዝብ ፈውሱን አልወሰዱትም፣ እየተጋፉ ናቸው። ስለዚህ ኢየሱስን እንደ ማንኛውም እንደ ተራ ሰው ይጋፉት ስለነበረ ቀጥታ ይሄ ግን እያለፈ ያለው አንድ ኃይል ያለው ነው፣ መፈወስ የሚችል ነው፣ የእግዚአብሔር ልጅ ነው፣ ፈዋሽ ነው፣ ፈውስ ነው። ስለዚህ አውቃለሁ አለ። አውቃለሁ፣ ታሪኩን ሰምቼዋለሁ አለ። ዝናውን ሰምቻለሁ አለ። ዛሬ ማለፍ የለብኝም አለ። ዛሬ እንዳያልፍብኝ መጥራት አለብኝ አለ። ዛሬ እንዳያልፍብኝ ማስቆም አለብኝ አለ። አስቆመ። በእውነት ለምትጠሩት
እግዚአብሔርን በእውነት ለምትፈልጉት ዛሬ የምስራች ደስ ይበላችሁ። ኢየሱስ ይቆምህና ቆሞ ይጠራሃል። ምን ይልሃል? ምን ላድርግ ትፈልጋለህ አለው። አይነ ስውሩን ምን ላድርግ ትፈልጋለህ? ያለኝ በሽታዬ ከርስ ነው። በእስራኤል ዘንድ እንደዚህ አይነት በሽታ ያለባቸው ሰዎች እንግዲህ ከዘር ሐረግ የሚመጣ ነው ተብሎ ስለሚታሰብ ከህብረተሰቡ የተገለለ ሰው ነው። ከህብረተሰቡ የተወገደ ሰው ነው። ኢየሱስ ግን ማንንም አይንቅ። ኢየሱስ ቆመና ጠርቶ ምን ሊያደርግ ከኔ እጅ ምን ትፈልጋለህ አለ። ከሱ እጅ አንድ ነገር ፈልጋለሁ አለ። ካንተ እጅ አንድ ነገር ፈልጋለሁ። ገንዘብ አልፈልግም አለ። ገንዘብን የሚያመጣ አይን ነው። አይንን ፈልጋለሁ አለ። አይንን ጠየቀ፣ ተከለው። ሆስፒታል ሂድ ሳይል ምንም ድምፅ ሳያወጣ ተፈቅዶልሃል እያለ ዛሬ እምነት ላላችሁ ሰዎች እግዚአብሔር እንዲህ ይልሃል። ማየትን የከለከለህ ነገር፣ ወደ ደስቲኔሽን እንዳትገባ የከለከለህ ነገር፣ እግዚአብሔር ወደ አየልህ ቦታ እንዳትደርስ ያደረገ ነገር ካለ በእምነት ዛሬ ታያለ። እምነት አለ። እምነት ካለ ታያለ። እግዚአብሔርን ታስቆመዋለ። እግዚአብሔር ይቆምልሃል፣ ይሰማሃል። ምን ትፈልጋለህ? ምንድነው የምትሻው ብሎ ይጠይቃል። ወገኖቼ ሆይ ይህን ድምፅ ለምትሰሙት የምስራች እግዚአብሔርን በፍጹም ልብ ከፈለክ፣ በፍጹም ልብ ካሻይ እግዚአብሔር ይቆምልሃል። በውስጥ ያለውን ችግር ልብሱን ጥሎ ይላል። የለበሰው ልብስ ነበረና ለክርስቶስ የማይመጥነው ልብስ ስለነበረ ለልመና የሚመች ልብስ ነበረ። ልብስ የሚገዛለት ሰው ስላልነበረ ኢየሱስ ጋር ቁጥር 1 በዚህ ልብስ ከሱ ጋር መገናኘት የለብኝ ብሎ ቡትቶ ያረጀውን ጨርቅ ጥሎ ይዛ ሄደ። ምን ማለት ነው? ቅድስና ያስፈልጋል። ልብስ ማለት የቅድስና ምልክት ነው። እንዲያ ስለምን ያደረገውን ኮተቱን አራግፎ ዛሬ ላይ ከኮተት የሚያስጥለውን ኢየሱስን ፍለጋ ሄደ። ዛሬ ባንተ ውስጥ ያለው የትኛም ኮተቲ በኢየሱስ ክርስቶስም ዛሬ ይራገፋል። ጥለት ይሄዳል፣ አራግፈት ይሄዳል። ወደ አየሊ ከፍታ እግዚአብሔር ዛሬ አይንህን ይገልጣል። ማየት የተሳንክ ሰው በእግዚአብሔር ዛሬ በዚህ ስፍራ የአይን በሽታም ካለ በኢየሱስ ክርስቶስ ስም ነፃ እንድትወጣ ዘንድ ጸልያለሁ። የጠላት እጅ ይሰበር፣ የጠላት ክንድ ይሰበር። መንፈሳዊ አይን የታወርክ ሰው ካለ በኢየሱስ ክርስቶስ ስም መንፈሳዊ አይኔ ይብራ። በኢየሱስ ክርስቶስ ስም አይኔ ይብራ። የሰውነት መብራት አይን ናት ይላል ሉቃስ ሲጽፍና፣ ስለዚህ የሰውነት መብራት አይኔ ነው። መንፈሳዊ አይኔ ደግሞ እንዲገለጥ በኢየሱስ ክርስቶስ ስም እለምናለሁ። ዛሬ ወገኖቼ ሆይ ጌታ በመንደርህ አለ። ጌታ በልቤ ውስጥ አለ። የትም ሄደ አይደለም የምትፈልገው፣ እዚቹ በአንተ ልብ ውስጥ አለ። በፍጹም ልብ ከፈለክ ታገኘዋለህ፣ በፍጹም ልብ ካሻይ ታገኘዋለህ ይላል ማቴዎስ 28:5 ላይ እናንተስ የተሰቀለውን ኢየሱስ ክርስቶስን እንደምትሹ አውቃለሁና እንደተናገረ ተነስቷል አላቸው። እንደምትሹ አውቃለሁ አለ መልአኩ። ከሰማይ የመጣ ድንጋዩን ያፈናቀለ በድንጋዩ ላይ የተቀመጠ በኢየሱስ መቃብር ላይ ድንጋይ የተጨመረውን ያንን አንከባልለው በተንከባለለው ድንጋይ ላይ ቁጭ ብለው እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁ። መሻቴ ምንድን ነው? ዛሬ የዘላለም ሕይወት ትፈልጋለህ? ጌታ ኢየሱስን ያልተቀበልክ ወገን ካለ ተቀበል። በኢየሱስ ክርስቶስ ስም ሕይወት መዳን ይሆንልሃልና። የተቀበልክ ግን በአግባቡ እንድትመላለስ ያስፈልግሃል። ትሻገራለህ፣ ትሄዳለህ። አዎ እግዚአብሔር ያሻግርሃል፣ እግዚአብሔር ያስከዳሃል። ነገር ግን ኮተቴን ስታራግፍ ነው። በአንተ ውስጥ እግዚአብሔር የማይፈልገው ሕይወትን ስታራግፍ ነው። ከእግዚአብሔር ጋር የሚያገናኝህን ኮኔክሽኑ ዲስኮኔክት እንዳይሆን መጠንቀቅ ያስፈልግሃል። እግዚአብሔር ዛሬ ኔትወርክ ከእግዚአብሔር ጋር ቢዚ እንዳይሆን ኔትወርክ ቢዚ የሚያደርገውን ያንን አትሞስፈሩን ነፃ ማድረግ ያስፈልጋል። ማጽዳት ያስፈልጋል። ዙሪያህን ማጽዳት ያስፈልጋል። የእግዚአብሔር መገኘት ካንተ ጋር ይሆናል። በኢየሱስ ስም የእግዚአብሔር መገኘት ካንተ ጋር ይሁን። የትኛው መርገማችሁ ይሰበር። ጠላት ያስቀመጠው መርገም ይሰበር። የአጋንንት አሰራር ይሰበር። የሉሲፈር መንፈስ ይሰበር። በኢየሱስ ስም የሳጥናኤል መንፈስ፣ የሉሲፈር የትኛውም የአጋንንታዊ አሰራር በኢየሱስ ክርስቶስ ስም በቀን 11,000 ይወርቃል ተብሎ የተጻፈ ጠላቲ ዛሬ 11,000 ይወርቃል። በኢየሱስ ክርስቶስም ይውደቅ። ሰላምና ጤና በረከት ለእናንተ ይሁን። ሻሎም